38ኛው የእንግሊዝ ፕሪሚየር ሊግ ዛሬ ይካሄዳል። ዛሬ ይህ ጨዋታ ሲጀምር ለዋንጫው ግስጋሴ እጅግ ወሳኝ የሆነ አንድ ጨዋታ ይካሄዳል። እሱም በማንቸስተር ሲቲ እና በብሬንትፎርድ መካከል የሚካሄደው ጨዋታ ሲሆን ይህን ጨዋታ ሲቲዎች እንዴት ሊወጡት ይችላሉ? በስነ ልቦና ጫና ውስጥ አድረው ነው ይህን ጨዋታ የሚጫወቱት። ዛሬ 1:30 ላይ በኤቲሃድ ስቴዲየም ሲቲ ከብሬንትፎርድ የሚያደርገው ፊልማ እጅግ ወሳኝ የሆነ ፊልሚያ ነው። ብሬንትፎርድም ይህን ጨዋታ እጅግ ይፈልጉታል፣ ለአውሮፓ ተሳትፏቸውን ለማጠናከር ቀጣይ ዓመት ማለት ነው። ስለዚህ ሲቲ አሁንም በጫና ውስጥ ሆኖ እንደገና በአርሰናል በ6 ነጥብና በ5 ጎሎች እየተበለጠ ይህን ጨዋታ ያደርጋል። እጅግ አስቸጋሪ ጨዋታ ነው የሚሆነው። ምናልባትም ሲቲ ነጥብ ሊጥል ይችላል አሁንም ድጋሚ። ምክንያቱም ብሬንትፎርዶች በቀላሉ ይህን ጨዋታ ያዩታል ማለት ሞኝነት ነው። ማታ እንግዲህ ዛሬ ቅዳሜ 1:30 ላይ ይህን ጨዋታ የምንታደም ይሆናል። እስቲ ማን ያሸንፋል የሚለውን ግምታችሁን አስቀምጡ። ሲቲ ወይንስ ብሬንትፎርድ? ይህን ጨዋታ ማን ያሸንፋል? ይህ ጨዋታ ከተከናወነ በኋላ አርሰናል ጨዋታውን ውጤት አይቶ ወደ ሜዳ የሚገባበት ይሆናል። በነገው ዕለት ወሳኙን የእንግሊዝ ፕሪሚየር ሊግን የ2026 ዋንጫን የሚወስን ኦልሞስት ከ95% በላይ የሚያረጋግጥ ውድድር ይደረጋል። በዌስትሃም ዩናይትድ ሜዳ ነው ጨዋታው የሚካሄደው። ዌስትሃም ዩናይትድ ከአርሰናል ጋር የሚያደርጉት ጨዋታ ነው። እጅግ የሚጠበቅ ጨዋታ ነው። አርሰናል ይህን ጨዋታ ካሸነፈ በእርግጥም ከ95% በላይ ዋንጫውን እጁ ያስገባል ተብሎ ነው የሚገመተው። ስለዚህ እነዚህ ሁለት ጨዋታዎች የዛሬና የነገ ጨዋታዎች በፕሪሚየር ሊጉ ላይ እጅግ ትልቅ የሆነ ተጽዕኖ አላቸው። እስኪ እናንተ ምን ትላላችሁ? በሁለቱ ጨዋታ ላይ ማን ስኬታማ ይሆናል? ምን ይፈጠራል የሚለውን እስኪ ኮሜንት ላይ አስፍሩልኝ። ሰብስክራይብ፣ ሼር አድርጉ። ጤና ይስጥልን።